ተዝካረ ጽዮን የጽዮን ታሪኳ እንዴት ነው ቢሉ ጌታ እስራኤልን ከምድረ ግብጽ በሙሴ መሪነት ጠላት ገድሎ ባህር ከፍሎ ካሻገራቸው በኋላ በደብረ ሲና ታቦተ ጽዮንን ሰጣቸው። 40 ዘመን መና ከደመና አውርዶ ውሃ ከጭንጫ አፍልቆ እየመገበ በሙሴ ምትክ ኢያሱን በአሮን ምትክ አልዓዛርን ሰጥቶ ምድረ ርስት አገባቸው። ከዚያ መስፍን ሲሞት መስፍን እየተካ ካህን ሲሞት ካህን እያስነሳ ከኤሊ ደረሰ። ኤሊ ክህነትና ምስፍናን ይዞ 40 ዘመን አስተዳድሮ ሲደክም አፍኒንና ፊናንስ የተባሉ ልጆቹን ሙሉና ዱጋ ወይም አይነተኛና ተወራጅ የበላይና የበታች አድርጎ ሾማቸው። የኤሊ ልጆች ክፉዎች ነበሩ። በኤሊ ስርዓት አልተጓዙም። በፊት የነበረውን ስርዓት አጠፉ። አንደኛ በቀዳማይ ሰዓት ሌሊት በርቶ በቀዳማይ ሰዓት መዓልት የሚጠፋ የደብተራ ኦሪት የሙሴና የአሮን ስርዓት ነበር። ምን ያደርጋል ብለው አስቀርተዋል። ሁለተኛ መስዋዕት የሚሰዉ ሰዎች ሲመጡ ከታረደው ስጡን ይላሉ። እነሱም መጀመሪያ ስቡ ይጢስ፣ ደሙ ይፍሰስ፣ አጥንቱ ይከስከስ፣ ከዛ በኋላ የወደድከውን ታደርጋለህ ሲሏቸው ብትሰጥ ስጠኝ ባትሰጥ በግድ ወስዳለሁ እያሉ ብልት ስጋ እየነጠቁ ይወስዱ ጀመር። ሶስተኛ ደብተራ ኦሪት ሄደን ከጽዮን ተማጽነን እንምጣ ሲሉ መቃጠር ያደረጉት። ሴቶችም ይህንማ መች ከባሎቻችን አጣን ሲሉ ቀርተዋል። ኤሊም ይህን ሰምቶ ልጆቼ የምሰማባችሁ መልካም አይደለም። ሰውን ቢበድል በእግዚአብሔር ያስታርቁታል፣ ውሃ ቢያንቅ በምን ይውጡታል፣ ምላጭ ቢያብ በምን ይበጡታል እንዲሉ ሰው ከእግዚአብሔር ጋር ቢጣላ በማን ያስታርቁታል? ተው አላቸው። ሰሙትም። በቤተ መቅደስ ውስጥ ለሚያገለግል ለሳሙኤል እንደገለጸለት እስራኤል ከፍልስጤማውያን ጋር ጦርነት ገጥመው ድል ሆኑ። ታቦተ ጽዮንን ባንይዝ ነው አሉ። የአፍኒንና የፊናን ሞት ፍቃድ ነውና ታቦተ ጽዮንን ይዘው አብረው ዘመቱ። አሕዛብም እልልታውን ሰምተው ወየውልን የእስራኤል አምላክ ሥላሴ መጡብን ብለው ተጨነቁ። ነገር ግን ወንድ ይሉን ሴት ብለው ገጠሙ። አፍኒንና ፊናን ሞቱ። ታቦተ ጽዮን ተማረከች። እስራኤል ከቀድሞ የበለጠ 30,000 እግረኞች አለቁ። ኤሊ በደብተራ ኦሪት ፊት ለፊት ወንበር አዘጋጅቶ ተቀምጦ የታቦተ ጽዮንን ነገር ያሰላስል ነበር። በዚያን ጊዜ አንድ ብንያማዊ ልብሱን ቀዶ እየሮጠ መጣ። ከወዴት መጣህ አለው። ትላንት ከሰልፍ አምልጬ የመጣው ነኝ አለው። ከጦር አምልጬ የመጣው ትላለሳ? በል ንገረኝ እንዴት ሆነ አለው። የልጆቹን መሞት፣ የእስራኤል ማለቅ፣ የታቦተ ጽዮን መማረክ ሲነግረው ልጆቼ ብነግራቸው እምቢ ብለዋል። ክህነት ከምስፍና ተሹሜ 40 ዓመት አስራቱን በኩራቱን ቀዳሚቱን ተቀብዬ ከብሬባት የምኖራት ታቦተ ጽዮን እንዴት ትማረክ ብሎ አለቅሳለሁ ሲል ከወንበሩ ወድቆ የጎኑ አጥንት ሆዱን ወግቶት ሞቷል። አንደኛ ሳሙኤል ምዕራፍ 4 ከቁጥር 9 እስከ 18 እንዲህ ይላል። ኤሊ ግን የ98 ዓመት ሽማግሌ ነበር። አይኖቹም ፈዘው አያዩም ነበር። ከወንበሩ ወደ በሩ በኩል ወደ ኋላው ወድቆ ጀርባው ተሰብሮ ሞተ ይላል። በዚህ ምክንያት በ98 ዓመቱ አርፏል። ፍልስጤማውያን ጽዮንን ማርከው ወደ አዛጦን ወሰዷት። በዳጎንም ስር አድርገው ሄዱ። በንጋው ቢገቡ ዳጎን በግንባሩ ተደፍቶ አገኙት። እንደነበረው አድርገውም ሄዱ። በንጋውም ቢመጡ እጅ እግሩ ተቆራርጦ ደረቱ ብቻ ቀርቶ አገኙት። ከዚያም ወደ ጌት ሰደዷት። ወደ አስቀሎና ኤሎፊን እየተዘዋወረች ለ7 ወር ተቀመጠች። ኋላም ባደረገችው የኃይልና የመቅሰፍት ተአምር ቀንበር ያልተጫነባቸው ጊደሮች ጠምደው አዲስ ሰረገላ ጭነው ካሳ አይጥ መሰል ወርቅ ሰርተው ላኩ። ጊደሮቹም ያለ ነጂ ወደ እስራኤል ሀገር አምጥተው ሳሚስ ከኢያሱ እርሻ አጠገብ ደርሰው ቆሙ። የቤተ ሳሚስ ሰዎች ሰረገላውን ፈልጠው ላሞቹን አውርደው በሰዋት አቅርበዋል። ከዚያም ወደ አሚናዳብ ቤት መታ ልጁ አልዓዛር እያገለገላት ዳዊት ወደ ከተማ እስኪያመጣት ድረስ 20 ዓመት ተቀምጣለች። በተጨማሪም
ነቢየ ዘካርያስ ጽዮንን በተቋም ማኅቶት አምሳል ያየበት፣ ቀዳማዊ ምኒልክ ታቦተ ጽዮንን ይዞ አክሱም የገባበት፣ እንዲሁም በዮዲት ጉዲት ጊዜ በዝዋይ ደሴት ከ40 ዓመት በላይ ቆይታ ሰላም ሲሆን ተመልሳ አክሱም የገባችበት ዕለት ነው። እንዲሁም አብርሃ ወአጽብዓ በአክሱም ከተማ ከ336 እስከ 339 ዓመተ ምህረት ቤተ መቅደስ ሰርተው ቅዳሴ ቤት ያከበሩበት ዕለት ነው፣ ይከበራል። የበዓሉ መታሰቢያም ኅዳር 21 ቀን ነው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።